ሰላም፣ ዛሬ በጣም ወሳኝ በሆነ ጉዳይ ላይ ነው የምንዳስሰው። ተስፋ መቁረጥ ሁላችንንም በሆነ ወቅት ሊያጋጠመን የሚችል ነገር ነው አይደል? ታዲያ ይህን ስሜት እንዴት ነው የምንረዳው? ከዛም አልፈን እንዴት ነው የምናሸንፈው? እስቲ ከዘመን ተሻጋሪ ጥበብ በመነሳት መፍትሄዎቹን አብረን እንፈልግ። ያው ተስፋ መቁረጥ ማለት የአንድን ሰው ኃይልና አቅም በሙሉ የሚበላ በጣም አስከፊ የሆነ የአእምሮ ሁኔታ ነው። አስቡት እስቲ፣ ከተራ ሐዘን በጣም ይለያል። እንዲያውም አንዳንድ ጥንታዊ ጽሑፎች ኃጢአት ነው እስከ ማለት ይደርሳሉ። ለምን? ምክንያቱም ሕይወትን የማጥፋት የማውደም ኃይል አለው። እውነት ለመናገር ለራስም ሆነ ለሌሎች ምንም አይነት ደስታ የማይሰጥን ስሜት ይዞ መቆየት ምን ትርጉም አለው? እንግዲህ የመጀመሪያው ክፍላችን ነው የተስፋ መቁረጥ ጨለማ፣ የሕይወት ተቃርኖ። በጣም ግልጽ ነው ልዩነቱ። ተስፋና ተስፋ መቁረጥ ሰማይና ምድር ናቸው። ተስፋ ማለት የሕይወት ምንጭ፣ የሕይወት መድኃኒት ነው። ተስፋ መቁረጥ ግን ቀስ በቀስ ወደ ሞት የሚወስድ የአእምሮ ዝለት ነው የሚፈጥረው። በታዋቂው የጥንት ህንድ ግጥም በቫልሚኪ ራማያና ውስጥ እንዲያውም ጉጉትና ወኔ ትልቁ ኃይል ነው ይላል። ከሱ የሚበልጥ ምንም ነገር የለም። እናያችሁ አይደል? አንዱ ሕይወት ሲሰጥ ሌላኛው ወደ ግዴለሽነትና መጨረሻውም ወደ ማይቀረው ነገር ይማራል። አንድ ሰው በሕይወቱ ተስፋ ከቆረጠ ለኃላፊነቶቹ ግዴለሽ መሆኑ አይቀርም። ይሄ ደግሞ ምን ያደርጋል? ማንኛውም አይነት መልካም ነገር፣ ክብርም ይሁን ብልጽግና ወደ ሕይወቱ እንዳይገባ እንደ በር ይዘጋበታል። ችግሩ እዛ ላይ ብቻ አያበቃም። የዚህ ሰንሰለታዊ ተጽዕኖ ግለሰቡን ብቻ ሳይሆን በሱ ላይ የሚተማመኑትን ሁሉ ይጎዳል። እሺ፣ አሁን ደግሞ ወደ መንስኤዎቹ እንምጣ። ችግሩን ለማሸነፍ መጀመሪያ ከየት እንደሚመጣ ማወቅ አለብን። አካላዊና አእምራዊ ስሮቹን እንመርምር። እንግዲህ መጀመሪያ አካላዊ የሆኑትን አንዳንዴ የተስፋ መቁረጥ ስሜት ምንጩ በቀጥታ ከሰውነታችን ጋር የተያዘ ሊሆን ይችላል። ለምሳሌ በሰውነት ውስጥ ያለ ህመም ወይም በሽታ፣ ምግብ አለመፈጨት ችግር፣ ከልክ ያለፈ ስራ፣ በቂ እረፍትና እንቅልፍ ማጣት። ይህ ሁሉ ሲደማመር አጠቃላይ ድካም ያመጣል። ይሄ ደግሞ የአእምሮን ጥንካሬ ቀስ በቀስ ይሸረሽረዋል። ደግነቱ እነዚህን አካላዊ መንስኤዎች ማሸነፍ ይቻላል። እንዴት? ጤናን በማሻሻል የተስተካከለ የጊዜ ሰሌዳ በማውጣት እና በአጠቃላይ የተፈጥሮን ሕግጋት አክብሮ በመኖር ያው ወደ ጤናማ የአኗኗር ዘይቤ መመለስ ማለት ነው። እሺ፣ ከአካላዊ ጉዳዮች ወጥተን አሁን ደግሞ ወደ አእምሯችን እንገባ። እዚህ ላይ ነገሮች ትንሽ ውስብስብ ሊሆኑ ይችላሉ። ለምሳሌ ከሰዎች በጣም ብዙ ነገር መጠበቅ፣ የሕይወትን እውነታ እንዳለ አለመቀበል፣ ለምን ዓለም እንደኔ ሐሳብ አትዋነም ብሎ ማሰብ፣ ወይም ደግሞ ያለፉ ስህተቶች ላይ ተተክሎ መቅረትና ስለ ወደፊቱ ያለማቋረጥ መጨነቅ። እነዚህ ሁሉ ያልበሰሉ አስተሳሰቦች ወደ ከባድ ብስጭት ይመራሉ። እውነታው ይሄ ነው። በሕይወት ውስጥ ትርፍና ኪሳራ አለ። መገናኘት ካለ መለያየትም አይቀር። እርጅናና ሞትም የማይቀሩ የሕይወት ክፍሎች ናቸው። እነዚህን እውነቶች እንዳሉ መቀበል፣ በቃ ይህንን የሕይወት ተለዋዋጭ ተፈጥሮን መረዳት አእምሮን ከአላስፈላጊ ሐዘን ነፃ የሚያወጣ ትልቅ ክህሎት ነው። በጣም ጥሩ። አሁን እንግዲህ ወሳኙ ምዕራፍ ላይ ደርሰናል። ከራስ ወዳድነት ወደ መልካምነት የሚደረግ መሰረታዊ ለውጥ። እስቲ ቆም ብለን አንድ ጥያቄ እንጠይቅ። የተስፋ መቁረጥ እውነተኛው ጥልቁ ምንጩ ምንድን ነው? መልሱ ይሄ ነው። በአብዛኛው ራስን ብቻ ያማከለ አመለካከት ነጥብ። ዓለም በሙሉ በእኛ ዙሪያ እንድትሽከረከር ስንፈልግ፣ ሁሉም ነገር ለእኛ ጥቅም ብቻ እንዲሆን ስንጠብቅ፣ መጨረሻው እርካታ ማጣትና ድብረት መሆኑ አይቀርም። ታዲያ መፍትሄው ምንድን ነው? አመለካከትን መቀየር። አንድ ሰው ከራሱ ወጥቶ ስለ ሌሎች ደህንነት፣ ስለ ማህበረሰቡ ጥቅም ባሰበ ቁጥር በሚገርም ሁኔታ ሕይወቱ በተስፋ በወኔ እና በደስታ ይሞላል። የተስፋ መቁረጥ ጨለማ በብርሃን ይተካ። እነዚህ የምንወያየባቸው ጥልቅ ሐሳቦች መነሻቸው ከፓንዲት ሽሪራም ሻርማ አቻርያጂ መለኮታዊ ጽሑፎች ነው። እሺ፣ አሁን ፍልስፍናውን አይተናል። እስቲ ወደ ተግባር እንውረድ። ተስፋን እንዴት ማሳደግ እንችላለን? ሕይወትን እንዴት ሕያው ማድረግ ይቻላል? አንዳንዴ ችግሩ የሕይወት መሰለቸት ነው። ያው
በየቀኑ ተመሳሳይ ነገር መስራት፣ በተመሳሳይ መንገድ መሄድ፣ ይሄ ወኔን ይገድላል፣ ብስጭት ይፈጥራል። ስለዚህ ይህንን ሁኔታ ለማሸነፍ ልዩነት ቁልፍ ነገር ነው። ታዲያ እንዴት ነው ልዩነትን ወደ ሕይወታችን የምናመጣው? ቀላል ነው። ለምሳሌ በሥነ ጥበብና ሙዚቃ ውስጥ መሳተፍ፣ ጥሩ መጽሐፍትን ማንበብ፣ ስፖርት መስራት፣ አልፎ አልፎ ጉዞ ማድረግ፣ መንፈሳዊ ቦታዎችን መጎብኘት፣ ወይም ደግሞ በመዝናኛና ከሰዎች ጋር በመገናኘት ጊዜ ማሳለፍ። እነዚህ ሁሉ ሕይወትን ያድሳሉ። ወደ ማጠቃለያው እየተቃረብን ነው። አሁን ደግሞ ስለማይናወጠው የእምነት መንገድ እና የተስፋን ዘሮች ስለመንከባከብ እናውራ። ሕይወትን ልክ እንደ ድራማ ወይም ተውኔት አርቦ ማሰብ በጣም ይረዳል። እያንዳንዱ ሰው የራሱን ሚና እየተጫወተ ነው፣ ልክ እንደ አንድ የተዋጣለ ተዋናይ። እናም ስህተት ቢሰራስ ምንም አይደለም፣ ከስህተቱ ተምሮ ወደፊት መቀጠል ነው ዋናው ነገር። ይህን መቼም መርሳት የለብንም። በሕይወት ውስጥ በጣም ከባዱ ጨለማ ውስጥ እንኳ የብሩህ ዕድሎች ትንሽ ዘሮች በእርግጠኝነት ይገኛሉ፣ ሁልጊዜም አሉ። እናም የኛ ሥራ ምንድን ነው? እነዚህን ዘሮች በትጋት እና በማያቋርጥ ጥረት ውሃ ማጠቃት ነው። ከዛ በጊዜያቸው ማበባቸው አይቀርም። አንድ ታላቅ አባባል አለ ከሲኤስ ሉዊስ፣ እውነትን ከፈለግ መጨረሻ ላይ መጽናናትን ልታገኝ ትችላለህ። መጽናናትን ከፈለግ ግን መጽናናትንም ሆነ እውነትን አታገኝም። በመጨረሻም የምታተርበው ተስፋ መቁረጥን ብቻ ነው ይላል። በጣም ጥልቅ መልእክት ነው። ሌላ ደግሞ አንድ የአይርላንድ አባባል ልጨምር። እግዚአብሔር መልካም ነው፣ ነገር ግን በትንሽ ጀልባ ላይ ሆነ በጭራሽ አትጨፍር። ይህ ማለት እምነት ይኑርህ፣ ግን ደግሞ ጥንቁቅ ሁን፣ እውነታውን አትርሳ ማለት ነው። እንግዲህ ትንታኔያችን እዚህ ላይ ያብቃል። ጥያቄው ወደ እያንዳንዳችን ይመለሳል። አንድ ሰው በራሱ የሕይወት አትክልት ስፍራ ውስጥ የተገኙትን እነዚህን የዕድል ዘሮች እንዴት ለመንከባከብ ይመርጣል?